ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 እነሆ ተጀምሯል። ለዛሬም ከኮከብ አሳዬ ፍቅርና ወንጀል ያገኘነውን የምርመራ ታሪክ ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ልትቆዩ በአክብሮት እንጋብዛለን። ትንሿ ግሮሰሪ በጠጪዎች ተሞልታለች። ጫጫታውና ውካታው ደርቷል። ወቅቱ ሰሞነ ደሞዝ ባይሆንም ያለፉት 10 ዓመታት ያህል ብዙዎችን ስታስተናግድ የኖረችው ይህች ግሮሰሪ ገበያ አታውቅም። ከወር እስከ ወር ደንበኞቿ የልባቸውን ለማውራት በጨዋ ደንብ ለመዝናናት በተለይም በቤት ውስጥ የተፈጠረውን የጓደኝነት መንፈስ ለመጋራት እስከ አፍጢሟ ይሞሏታል። ጠባብ ባትሆንም ታዳሚዎቿን ሁሉ አጨናንቃ ለማስተናገድ አትሰንጥም። አስተናጋጆቹ የቤቱ ባለቤት የሆኑት ጎልማሳ ሰውና የቀጠሩት አንድ ልጅ እግር ብቻ ናቸው። ለዚች ቤት በየምሽቱ ማኅበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ውስጣዊና ውጫዊ ርዕሶች እየተነሱ ይሰለቃሉ። የሀገር፣ የቤተሰብ፣ የዓለም፣ የግል፣ የጋራ ጉዳዮች ላይ ክርክርና ምክክር አይጠፋም። ለማናቸውም በጠጪ የሚጎበኙ አነስተኛ ግሮሰሪዎች ሁሉ በዚችም ቤት ይህ ሕይወት ዘመናትን አሳልፏል። አቶ ከበደም በዚሽ ቀን ወደዚሽ ግሮሰሪ ጎራ ያለው በወትሮ ሰዓቱ ነው። ከግሮሰሪዋ ጥቂት 100 ሜትሮችን ለፍ ብሎ የሚገኘውን ባለሰፊ ግቢ መኖሪያ ቤቱን በርቀት ቃኘት እያደረገ ወደዚች እንቅፋት እያለ ወደሚጠራት የመጠጥ ግሮሰሪ ዘው ይላል። 2-3 መለኪያ ውስኪ ጠጣና ጥቂት ከጓደኞቹ ጋር ይጫወታል። ምሽቱ ገፋ ሲልም ለባለቤቱ አንድ ጠርሙስ ጉደር ወይን ይዞላት ይሄዳል። ይህ የዘውትር ተግባሩ ነው። አንዳንድ ጊዜ ለልጁ ከዚች ግሮሰሪ ለስላሳ መጠጥ ይዞ መግባቱም የተለመደ ነገር ነው። ዛሬም እንደወትሮ ወደዚች ቤት ብቅ ያለው የልምዱን አድርሶ ለመመለስ ነው። ጨዋታ ናፍቆት። አካባቢው ጨለምለም ብሏል። የጠጪዎቹ ወሬ ደርቷል። ወደዚች ግሮሰሪ አልፎ አልፎ የሚመጣ አንድ ጎልማሳ የወቅቱን ፖለቲካ አንስቶ ቤት ውስጥ ያሉ ሰዎችን ድምፁን ከፍ አድርጎ መወረፍ ጀምሯል። መጠጥ ገታፍቶት ነው በሚል ብዙም ጉዳይ ያለው ሰው አልነበረም። አቶ ከበደ ግን ከጀማው ተለይቷል። ከጓደኞቹ ጋር እየተጫወተ ይህ ሰው የሚናገረውን ነገር ጆሮውን ጥሎ ያዳምጣል። ሰውየው ቀስ እያለ ካፉ የሚተፋቸው ቃላት ወደ አቶ ከበደ ስብሰባ ዞረው። አቶ ከበደ የሰውየውን ሆዴ አባውን ብቅል ያወጣዋል አይነት ሽርደዳ እያዳመጠ የመጠጥ ግፊት ነው የሚለውን ምክንያት ለራሱ ለመንገር አልዋጣለው። ትኩረቱን በግማሽ ጓደኞቹ ላይ በግማሽ ሰውየው ላይ አድርጎ በቁጣ ዓይን ይቃኘው ጀምሯል። ተናጋሪው ሰውዬ የአቶ ከበደን መናደድ ሲያይ ባሰበት። በተለይ እዚያው እየጠጣ በሞባይል ስልኩ ደውሎ ና ብሎ የጠራው ሰው መኪናውን ውጭ አቁሞ ከገባ በኋላ ነገሮች ይበልጥ የከረሩ መሰሉም። ከውጭ የመጣው ሰውዬ የጓደኛውን ስሜት ተቀብሎ ማንጸባረቅ ጀመረም። ጎራ ተከፈለም። አቶ ከበደ ስብሰባ ተነካው ባይነቱ ጨመረም። የአዲስ መጤዎቹ 2 ሰዎች ተረብና ስድብ ደግሞ የሰውን ክብር እስከ መንካት ደረሰም። ተካረሩ። በመካከል ላይ ተቀምጦ የነበረው ሰው መሬት ላይ የወረወረው የቢራ ጠርሙስ ሲሰበር የተፈጠረው ድምፅ ሁሉንም አባነነው። ሰውየው ጠርሙሱን ከሰበረ በኋላ ተንደርድሮ ሄደና አቶ ከበደን አነቀው። ይሄኔ ቤቱ ተተራመሰም። ጠፊና ቦክስ በጠባባ ቤት ውስጥ እዚህም እዚያም ፊት ላይ ማረፍ ጀመሩ። ጸቡን የቀደሰው ሰውዬ ከየት እንደሆነ ባልታወቀ ነገር
ግንባሩ ላይ በመመታቱ በአንድ ጊዜ ፊቱ በደም ተሸፈነም። ኋላ ላይ ተጠርቶ የመጣው ጓደኛው ይህን ባየበት ቅጽበት እጁን ወደ ጎኑ ላከም። በጥቂት ሰከንዶች ውስጥ ተከታታይ የተኩስ ድምፅ ተሰማ። ቤቱ በጩኸት ተሞላ። ግርግሩ ሰፋ። ተኳሹ የተመታውን ጓደኛውን ይዞ መኪናውን አስነሳና ከዚያ አካባቢ ተፈተለከ። በግርግር የታመሰችው ግሮሰሪ ውስጥ ግን 3 ሰዎች በተለያየ አቅጣጫ ወድቀዋል። ከእነዚህ ውስጥ አንዱ አቶ ከበደ ነው። የሦስቱም ሕይወት ያለፈው እዚያችው ቦታ ነው። ቤታቸው ውስጥ ተቀምጠው የአባወራውን መምጣት ሲጠባበቁ የነበሩት እናትና ልጅ አለወትሮ ማንም ብቅ ሳይል ሰዓቱ እየጨመረ መሄዱ ግራ አጋብቷቸዋል። ወይዘሮ አመለወርቅ የአቶ ከበደ ባለቤት ስጋቷ እያየለ ሲሄድ እንቅልፍ የሚያንጎላጅጀውን የ5 ዓመት ልጇን ሶፋ ላይ አስተኝታ ወደ ደጅ ብቅ አለች። ከርቀት የምትሰማው የአምቡላንስ ሳይረንና የሰዎች ጩኸት ድምፅ ልቧን በድንጋጤ አራደውና አንዳች ክፉ ነገር እንድታስብ አደረጋት። በደመ ነፍስ የግቢውን በር በርግዳ ወጣችና ጩኸቱን ወደ ሰማችበት አቅጣጫ ሮጠች። አካባቢው በሰዎች ተሞልቷል። እዚህም እዚያም ለቅሶና ጩኸት በርትቷል። በስፍራው ቀድመው የደረሱት የሁለቱ ሟች ግለሰቦች ቤተሰቦች እሪታቸውን ያቀልጡታል። ወይዘሮ አመለወርቅ በታላቅ ድንጋጤ ውስጥ ሆና በስፍራው ስትደርስ ያዩአት አንዲት ሴት ወደ ወንጀሉ ቦታ ከመግባቷ በፊት ሮጠው መጡና ተጠመጠሙባት። በድኗን በኃይል እየተጎተተች በፖሊሶች ላይ ተንጠራርታ በስትሬቸር ከወጡት አስክሬኖች አንዱ ላይ ዓይኗን አሳረፈች። ትንፋሿ እዚያው ላይ እጥር አለባትና ተዝለፍልፋ ወደቀች። ሌላ ግርግር፣ ሌላ ኡታ የሰመመን ያህል ይሰማታል። ሆስፒታል ውስጥ ራሷን ስታገኘው ሁሉም ነገር ተመሰቃቅሎባት ነበረም። የባሏን መሞት ያኔ በቅጽበት ውስጥ ያየችው ደም የተበከለ ፊቱ አርድቷታል። ተስፋ ባለመቁረጥ ጠየቀች። አጠገቧ የቆሙ አንድ ወንድሟና 2 እህቶቿ ፊታቸውን ሸፍነው ሲያለቅሱ እሪቷን አቀለጠችው። ላለፉት 8 ዓመታት አንዲት ቀን እንኳን ሳይጋጩ በደስታ የኖሩት ባልና ሚስት በዚህ መሰል አጋጣሚ የሕይወታቸው ገመድ ተበጠሰ። አመለወርቅ ገና በ30ዎቹ መጀመሪያ ላይ በሆነ ዕድሜዋ የልጅነት ባሏን ባልታሰበ ሁኔታ ስታጣ ሐዘኗ መቋቋም ከምትችለው በላይ ሆኖ መጽናናት ተስኗታል። ያ የአባቱን መምጣት በር ላይ ሆኖ ይጠብቅ የነበረ ሕፃን ልጅ የሞት ትርጉም ብዙ ባይገባውም አባቱን በድጋሚ እንደማያየው ግን ልቦናው ሳይነግረው አልቀረም። ከፍት ብሎት እንባው በጉንጮቹ ላይ ኮለል እያሉ ይወርዳሉ። አመለወርቅ የምታፈቅረውን ባሏን ሞት እያሰበች ሥራዋ ዘውትር ማልቀስ ሆኗል። ትሕትናው፣ አክብሮቱ፣ ደግነቱ ለሷ ይሆንላት የነበረው ነገር ሁሉ በቃላት ልገልጸው ከምትችለው በላይ ነበረም። በተለይ እንደ ታላቅነቱ ከቤተሰቦቹ በተሰጠው መኖሪያ ቤት ውስጥ አመለወርቅን ይዞ በመግባቱ በወንድሞቹ የሚደርስበትን ወቀሳና አሽሙር ወደ ጎን ትቶ ለእርሷ ደስታ ሲል ብቻ ያሳለፈውን ጊዜ እያሰበች ለፍቅራቸው የከፈለውን መሥዋዕትነት ከሁሉም በላይ ገዝፎባታል። አሁን ሰፊው ግቢ የእሱና የተቀሩት 4 እህትና ወንድሞቹ ንብረት ቢሆንም የእናትና አባት ኑዛዜ እስኪሞት ድረስ ይጠቀምበት፣ ከዚያ በኋላ ሌሎቹ ሽጣው ይካፈሉት የሚል ስለነበረ ይህንን የሟች ቃል ሽሮ ናውጣ የሚለው አልነበረም። ከበደ ሚስት ማግባቱን አልወደዱለትም። ፍራቻቸው ይቺ ሴት ምናልባት ይህን ቤት ልታሸጠው ወይም ራሷ ለመውረስ ስትል
ሌላ ተንኮል ልትፈጽም ትችላለች የሚል ስለነበረም እሱን በነገር ሲለካከፉት፣ እሷን ሲያገኟትም እንድትፈታው ሲገፋፏትና ሲጣሏት ኖረዋል። እነዚያ ሁሉ ወፈ ሰማይ ዘመዶቹን ሳትፈራ በነጻነት ትኖር የነበረው በባሏ ጥንካሬ ስር ተጠልላ በመሆኑ እሱ ካጠገቧ ከተለየ በኋላ ረዳት አልባ ሆና ባዶነት ተሰምቷታል። ሕይወት ፊቷን የዋልዮሽ አዙራባታለች። ይባስ ብሎ ሐዘኗ በቅጡ ሳይለቃት በባሏ ወንድሞች ከዚያ ቤት እንድትወጣ የደረሳት ማስጠንቀቂያ የኑሮ መሠረቷ እንዲናጋ አድርጎታል። ጭንቅ ባላት ሰዓት ወንድሟ በልጁ ስም ውክልና ወስዳ ቤቱ ይገባኛል የሚል ክርክር እንድትመሠርት አድርጎ ነገሩን ወደ ፍርድ ቤት ሲያደርሰው ቤቱን እንድትለቅ ይደረግባት የነበረው ግፊት ተቀድሞ እያየለ መጣ። የክርክሩ ነገር ሲመዘንና በፍርድ ቤት ቀጠሮ ሲጓተት ጊዜ እየገፋ መዝገብ ይዞ በመመላለስ 4 ዓመታት ከንፋው ተወረሩ። ጊዜ እየራቀ ሲመጣ የአመለወርቅ ሐዘንም እየቀነሰ ፊቷን ሕይወትን ወደ ማሸነፍ እያዞረች ሄደች። አይነግቡ የሆነው ሴትነቷ ብዙ ወንዶችን ወዳልፈለገችው መንገድ እየመራባት ስትቸገርም እስካሁን ከከበደ ሌላ ሰው በሚል አቋሟ ጸንታ ተቀምጣለች። ብዙ ጊዜዋን ቤት በማሳለፍ ያተረፈችው ጭንቀት ለመቋቋም በተለይም ባለፉ ባገደሙ ቁጥር የሚወርፏትን የሟች ዘመዶችን ለመራቅ ግማሽ ቀን የምትውልበት የአጸደ ሕፃናት አስተማሪነት ሥራ ሙጤም ብላለች። ልጇ ግን ዘውትር ስለ አባቱ እንዲነገር ይፈልጋል። ቀጣሪዋ ከሆነው የመዋለ ሕፃናት ባለቤት ጋር መቀራረብ የጀመረችው በዚህ ወቅት ነው። ሥራ ከጀመረች ገና ዓመት አልሞላትም። ማስታወቂያ ሰሌዳ ላይ ባየችው አድራሻ ይህንን ከቀድሞ ሥራዋ የተሻለ ደሞዝ ያለውን የአጸደ ሕፃናት መምህርነት ሥራ ለመሞከር ስትመጣ ቃለ መጠይቅ ያደረገላት ራሱ ነው። ስሙ አይተነው እንደሚባልና የድርጅቱ ባለቤት መሆኑን ገልጾ እስካሁን ለሥራ ከመጡ ሴቶች ሁሉ የተሻለች መሆኗን ነገራት። ትምህርት ቤቱ አዲስ ነው፣ አብረን እናሳድገዋለን፣ በእድገቱም ተጠቃሚ ትሆኛለሽ በማለት ተስፋ ሰጥቷታል። በቀጠሮ ወራቶቿ በፍጹም ቅንነትና በባለቤትነት መንፈስ ለመዋለ ሕፃናቱ መስራት ጀመረች። አይተነው ለሰው አዛኝና ብዙ ጊዜ በማኅበራዊ ጉዳዮች ተጥዶ የሚያሳልፍ ነው። የአንድ ልጅ እናቱ ከሞተች 2 ዓመታት አልፈዋል። አይተነው የቀጠራቸውን ሌሎች መምህራን እንድትቆጣጠርና እንድትመራ ጭምር ኃላፊነት ሰጥቷታል። ዓመት ሞላት የዚያ አጸደ ሕፃናት ተቀጣሪ ከሆነች። ካለቃዋ ጋርም በይበልጥ መቀራረብ ቻለች። እንደ አሰሪ ሳይሆን እንደ አንድ የንግድ ሸሪክ ሆነው መስራት ጀምረዋል። ቅርርባቸው ከዚያም አልፏል። ልጇን ከትምህርት ቤት ያመጣላታል። እሷ ሥራ በበዛበት ጊዜ እሱ የልጇን ሁኔታ ይከታተላል። ሁለቱ ሐዘን ያደቀቃቸውና በጎናቸው ሌላ ሰው እንዲኖር የሚሹ መሆናቸው በይበልጥ አቀራርቧቸዋል። ይህ ግንኙነት ወደ ፍቅር አደገ። የአይተነው ውትወታ አመለወርቅ አሸነፋት። አንድ ሆኑ። ይህ ወቅት አመለወርቅ በባሏ ቤተሰቦች ከቤት እንድትወጣ ይደረግባት የነበረው ግፊት ያየለበትና ሰላም ያጣችበት ወቅት ስለነበረ ከዚህ ችግር ለመላቀቅ በጣም የፈለገችበት ጊዜ ነበረ። ኋላ ላይ ግን በተደረገው ድርድር ቤቱ ተሽጦ ለልጇ ማሳደጊያ የሚሆን ጥቂት ገንዘብ ሊሰጣት ስምምነት ላይ ተደረሰና እሷም ሰላማዋን ለመመለስ ቤቱን ልትለቅ ወሰነች። አይተነው አብሮ የመኖር ሐሳብ ሲያቀርብላት በደስታ ነበር የተቀበለችው። አጣማጃቸውን በሞት ያጡ 2 የሙት ልጆች የያዙ ጥንዶች በሕይወት አዙሪት ተገናኝተው አብረው መኖር ጀመሩ። ልጅሽ ልጄ፣ ልጅህ ልጄ ተባብለው። የአይተነው ሟች ሚስት ዘመዶች የእሱን ማግባት የወደዱለት አይመስልም። ልጁን እንዲሰጣቸው ደጋግም አስጠይቀውታል። በዚህ የተነሳ እሱ ከሁሉም ጋር የነበረውን ግንኙነት ሻክሯል።
በድንገት መዋዕለ ሕፃናቱ ሥራ እንዲያቆም የሚያዝ ደብዳቤ የደረሰው በዚህ ወቅት ነበረ። ከክፍለ ከተማው የትምህርት ጉዳይ ቢሮ ጋር የነበረው መረጃ በትክክል ለከተማው ትምህርት ቢሮ ያለመድረሱን የጥራት ቁጥጥር ለማድረግ አላስቻለም የሚል ምክንያት ነው ላይተነው አጸደ ሕፃናቱ ዕውቅና እንዳይሰጠው ምክንያት የሆነው። በዚህ የተነሳ ሥራው እንዲቆም ታዟል። ይህ ያልታሰበ ዱብዳ ለአመለወርቅም ሆነ ላይተነው ያልተጠበቀና አስደንጋጭ ነበረ። የተቻላቸውን ያህል ቢጠሩም አጸደ ሕፃናትን ብቻ ይዞ ፈቃድ ማግኘት አይቻልም ተብለው ተከለከሉ። የነበራቸው የመጨረሻ አማራጭ ታሽጎ ንብረቱን ለማውጣት ከመታደጉ በፊት ሥራ ማቆም ነበረ። በወቅቱ በደረሳቸው ዱብዳ የገጠማቸውን ብስጭት በጋራ ለመቋቋም ሞክረዋል። በተለይ አመለወርቅ ከቤቱ ሽያጭ ለልጇ ስም ያገኘችውን ገንዘብ ያፈሰሰችው ለትምህርት ቤቱ ማሻሻያ በመሆኑ ያለ ውጤት ኪሳራ ውስጥ ስትገባ መረጋጋት አልቻለችም። በምትኩ አይተነው እያጽናናትና በተለይም መኖሪያ ቤቱ የራሱ በመሆኑ እሱን እያከራዩ መስራት እንደሚችሉ እየመከራ ሊያረጋጋት ሞከረም። ይህ ሁኔታ እሷን ከተስፋ መቁረጥ ሊያድናት ግን አልቻለም። የትምህርት ቤቱ ዳግም መከፈት የሩቅ ሕልም በመሆኑና እንዲያሟሉ የተጠየቁት ቁሳቁሶችና የመምህራን ደረጃ በእነሱ አቅም የሚሞከር ባለመሆኑ ተስፋ ከመቁረጥ ባለፈ መፍትሄ አልተገኘም። አጸደ ሕፃናቱ የነበረው ቤት በ2500 ብር አከራይተው አዲሱ ገበያ ከፍ ብሎ ለጽዮን ሆቴል ወደ ውስጥ የሚያስገባ ኮረኮንች መንገድ አንድ ቤት ተከራይተው ገቡ። አመለወርቅ ቤት መዋል ጀምራለች። አይተነው ደግሞ ይሠራ የነበረውን የአትክልት ንግድ ለማስፋፋት ወደ ክፍለ ሀገር እየሄደ ራሱ የተለያዩ አትክልትና ፍራፍሬዎችን በማስመጣት ለማከፋፈል መንቀሳቀስ ጀምሯል። ቤት መዋል ያለመደችው አመለወርቅ ብዙ ጊዜ የድሮ ጓደኞቿ ጋር ትሄዳለች። ልጆቹ ከትምህርት ቤት የሚመጡበት ሰዓት እስኪደርስ እዚህም እዚያም ብላ ነው ወደ ሰፈር የምትመጣው። ይህ ጉዳይ አይተነውን እያስኮረፈው መጣ። ቀስ በቀስ ስሜቱ እየተለወጠና መጨቃጨቅ እያበዛ ሄደ። አመለወርቅ ከቤት መውጣት የለብሽም የሚል ነው። እሷ ደግሞ ይህን ሐሳብ መቀበል አልፈለገችም። አንድ ቀን ሁለቱም ባላሰቡበት ሁኔታ ተጋጩና የሚያቀያይም ነገር ተነጋገሩ። አመለወርቅ የቀድሞ ባሏን አንስታ የትም ብሄድ ያምነኛል አለችው። አይተነው ተበሳጨ። ለምን ከመቃብር ቀስቅሰሽ አታገቢውም አላት። የከረረ ጸብ ተፈጠረ። በንግግርና በሐሳብ ያን ያህል የተግባቡ እንዳልነበሩ በነገር ሁሉ መጣጣም አቃታቸው። ሳይታሰብ ኑሯቸው የጭቅጭቅ ሆነ። ያለ ፊርማ ያለ ሕጋዊ ጋብቻ ራሳቸውን ባልና ሚስት ብለው አንድ የሚያደርጋቸውን እሴት መርጠው የተጣመሩት ጥንዶች መቃቃር ጀመሩ። በፍጥነት እየተቀያየሩ የመጡ ነገሮች ተራቸውን ሳቱ። ውሃ ለማጠጣት የተጀመረ ግንኙነት ሳንካ ገጠመው። ትዳር ላይ ደረሰ አብሮነት መሠረቱ ይናጋ ጀመረ። አለመተማመን ተፈጠረ። ቅዳሜ ቀን ወደ ወልቂጤ አይሱዙ ተከራይቶ ሄደ። አይተነው ከ3 ቀናት በኋላ አዲስ አበባ ሲመለስ እየተጣደፈ ነበረ ወደ ቤቱ ያመራው። የሚመጣበት ቀንም ይሁን ሰዓት አልነገራትም። በዚህ ሰዓት ቤት አትገኝም የሚል ጥርጣሬውን ለማረጋገጥ ነበር ማድባቱም። ሰፈሩ ሲደርስ እንደጠበቀው አመለወርቅ የለችም። ተበሳጨ። ከቀኑ 10 ሰዓት ሆኗል። ልጆቹን ከትምህርት ቤት ሠራተኛዋ መጣቻቸው። አመለወርቅ 12 ሰዓት ተኩል ሲሆን ቤት ደረሰች። ያኔ እሱ ቀድሞ ገብቶ ቤት ተቀምጦ አገኘችው። ሰላም አላላትም። የለበሰችውን ኮት አውልቃ ሶፋ ላይ ተቀመጠች። የት ነበርሽ ሳይላት አንቺ ጋለሞታ ነሽ አላት። ይህኔ ክፉ ደግ ተነጋገሩ። በመሃል ላይ የቀድሞ ባልሽን ያስገደልሽ ይህኔ አንቺ ትሆኛለሽ አላት። እንዴቷን መቆጣጠር አልቻለችም። አመለወርቅ የምታደርገውን ነገር ማወቅ አልቻለችም። ጠረጴዛው ላይ ተቀምጦ የነበረውን በነሐስ የተሠራ ከባድ የአበባ ማስቀመጫ እንዴት አንስታን እንደወረወረችው ለራሷም አታውቅም። ዕቃው በተወረወረበት ቅጽበት
የአይተነውን ጭንቅላት ሲመታውና ተዝለፍልፎ ሲወድቅ አንድ ሆነ። ከወደቀበት እንደ መነሳት ቃጣውና ተመልሶ ሶፋው ላይ ተዘረረ። በድንጋጤ የጨዋ አምድ የሆነችው አመለወርቅ በፍጥነት እየተርበተበተች ውሃ ይዛ መታናቱ ላይ ፈሰሰችለት። ደመንቀጥቀጥ አደረገውና ሸርተት ብሎ ሶፋው ላይ ተዘረጋ። ምንም የፈሰሰ ደም የለም። ጭንቅላቱ በጎን በኩል አብጧል። ደነገጠች። ሪቷን አቀለጠችው። ጎረቤት ተግተልትሎ ወደ ቤት ገባ። የአካባቢው ሰው ሁሉ ግልብጥ ብሎ መጣ። አፋፍሰው ትንፋሹ ጸጥ ያለውን አይተነውን በጎረቤት መኪና ወደ ሆስፒታል ወስደውታል። አመለወርቅ በመደጋገም እሷ እንደገደለችው ትወተውታለች። ፖሊስ ተደውሎለት ሆስፒታል ሲደርስ የአይተነው ሕይወት ማለፉን አረጋገጠም። ባልታሰበ ግጭት ያላሰበችው ነገር እየተከሰተባትና ራሷን መቆጣጠር የተሳናት አመለወርቅ ፖሊስ ከደጅ ላይ ይዟት ሲሄድ ልጇ ቀሚሷን ይዞ አልለቅም ብሎ ማልቀስ ጀመረ። የሁሉንም ልብ የነካ አሳዛኝ አጋጣሚ። ፖሊስ ከልጇ እጅ አስጥሎ ወደ መኪና ሲያስገባት አመለወርቅ ራሷን ሳተች። እንደ እብድ እየለፈለፈች ነው ወደ ማረፊያ ክፍል የገባችው። የምትወደው የልጇ አባት በሰው እጅ ሲሞት ከሐሳብና ከጭንቀት አውጥቶ ሕይወቷን ዳግም በደስታ እንድትመራ መንገድ ከፍቶላት የነበረው ሰው በራሷ እጅ ማለፉ ያሰለሰላት ከእንባ መላቀቅ አልቻለችም። በተለይ ሁሌም የራሷንም ልጅ የአይተነውን ልጅ ያላባትና እናት መቅረታቸው ስታሰብ አእምሯ በአግባቡ መስፋቱን አቆመ። አመለወርቅ በዚህ ሁኔታ በአማኑኤል ሆስፒታል ለ2 ወር ከ15 ቀን ቆይታ ሕክምና ከተደረገላት በኋላ ነው በአግባቡ ቃሏን መስጠትና የሆነውን ሁሉ ጉዳዩን ለያዘው ለወንጀል መርማሪ ፖሊስ የተናገረችው። ወቅቱም በዋ እየወረደ የሕይወቷን ምስቅልቅል ለመርማሪዋ ስትናገር አብረውት የነበሩ ጓዶቹም አብረዋት አንብተዋል፣ አዝነዋል። ምንም ማድረግ አልተቻለም። ያልታደለው ግንኙነት አመለወርቅን ለእስር አይተነውን ደግሞ ለአፈር ዳርጎት ለያይቷቸዋል። ጥቅምት 11 ቀን 1996 ዓ.ም መርማሪው በምርመራ ዶሴው ላይ ይህን አስፍሮታል።